አንተ ውስተ መቅደሱ ለእግዚአብሔር እናንተ የእግዚአብሔር ቤተ መቅደስ ናችሁ። የሐዋርያው የቅዱስ ጳውሎስ መልእክት መጀመሪያይቱ ወደ ቆሮንቶስ ሰዎች ምዕራፍ 3 ቁጥር 16 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሲደግማችሁ አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድም አእኮቶቶ ለእግዚአብሔር ለዘአቀበነ በኩሉ ጊዜ ወበኩሉ ሰዓት ከሁሉ አስቀድመን በሰላምና በሕይወት የጠበቀን ደግሞ ታሪካዊ ለሆነ ብዙ አዝማናትን አሳልፎ ለዚህ ታላቅ በዓል ያደረሰን ልዑለ ባሕርይ ቅዱስ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ታላቁ የወንጌል ሐዋርያ ተወዳጁ ላይከ ወንጌል መምህር እንዳ የምዕራፍ ሐረርጌ የስብከተ ወንጌል መምሪያ ክፍል ኃላፊ፣ መምህራነ ወንጌል በአውደ ምሕረቱ ላይ የምትገኙ ተወዳጁ ወንድማችን ዲያቆን ዘማሪ ኢካሉቲ፣ የሰንበት ትምህርት ቤት ደቀ መዛሙርት ወንድሞቼ፣ ከሁሉ በላይ በዚህ በቅድስናው ሰገነት የእግዚአብሔር ክብር በሚገለጥበት እግዚአብሔር ፍቅሩን እንዲገልጥባችሁ ተራራው ላይ የምትገኙ የወጣችሁ ሁላችሁ ምዕመናን ምዕመናት እንደምን አመሻችሁ? ድምፃችሁ ከፍ አድርጎ እንደምን አመሻችሁ? እንደምን ሰነበታችሁ? ምስጋናው በልዕልና በመላእክት የማይቋረጥ ቅዱስ 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 ተብሎ የሚመሰገን የመላእክትን ምስጋና የሚቀበል የመላእክት ብቻ አይደለም የእኛን ምስጋና የሚቀበል ክብር ምስጋና ለስሙ ይሁን። አመስግኑት በደንብ አድርጋችሁ። በዘመናት ሁሌ የሚኖር ትናንት የነበረ ቀዳማዊ ዘመናትን ያመጣ አሁን ያለ ማዕከላዊ ዘመናትን አሳልፎ ዘላለማዊ ስሙ የተመሰገነ ይሁን። አንተ ሰታፊ ብዙኃት አንስት ለገብራ ሰናየ መልካም ካደረጉ ሴቶች ሁሉ የምትበልጥ በትሕተ ፈጣሪ መልዕልተ ፍጡራን ወላዲተ አምላክ ፍቅሯ ይደረብን። አመስግኗት በደንብ አድርጋችሁ። ጥቂት ደቂቃ የእግዚአብሔርን ቃል እንነጋገራለን። በዓሉ ስንተኛው ዓመት ነው ነገር? እሺ መቶኛው ዓመት ማለት 1 ሴንቸሪ በነገራችን ላይ አንድ ክፍለ ዘመን ማለት ስንት ክፍለ ዘመን ነው? ጃራቱ ኮፋ ይችላል። አንድ ክፍለ ዘመን ማለት ቀላል አይደለም። እንኳን አደረሳችሁ። አመስግኑት እግዚአብሔር። ብዙ ትውልድን ያሳለፈ ታሪክ ግን አያልፍም። ታሪክ ያልፋል አያልፍም። ቅዱስ ጳውሎስ ይህንን ምን አለ? ጠብቁ፣ የተቀበላችሁትን ጠብቁ። እስኪ ሁላችሁም አንድ ነገር እንድትሉ እፈልጋለሁ። ሲጠብቁ በሉ ምንድነው? ሰዓትን ጠብቁ። በተለይም ይሄ በቴዎሎጂያን ማብራሪያ ላይ ትውፊት ወይንም ደግሞ ትውፊት ማለት ቅብብሎሽ ማለት ትውፊት ይባላል። ቅብብሎሽ መጽሐፍ ቅዱስ እያንዳንዱ ዛሬ የምንጠቀም በሕይወት በእውነት የምንኖርባቸው ትላንት አባቶቻችን በትክክል የሰጡን ነገር ደግሞ ለትውልድ የምናስወርስ የምንሰጥ ነው። ተቀብለን ማለት ነው። ይህንን የምትቀበለው በዓለም ውስጥ አማናዊቷ ቤተክርስቲያን ብቻ ናት። በነገራችን ላይ አማናዊቷ ቤተክርስቲያን ክርስቶስ የሚገኝባት የሚኖርባት በትክክል ሁል ጊዜ የሚመለክባት አማናዊቷ መቅደስ ይቺ ስንዱ እመቤት ቤተክርስቲያን ናት። ክብር ምስጋና ለስሙ ይሁን። አመስግኑ። ታላቁ ሊቅ ኢራቅሊስ የተባለው ሰው ይቅርታ ስለ እንግሊዝኛው በጣም ስለሚያብራራልኝ ነው። አውት ኦፍ ዘ ቸርች ዘር ኢዝ ኖ ሳልቬሽን ማለት ያለ ቤተክርስቲያን ፍጹም ድነት አይገኝም። ድነት የሚገኘው ድነት ያለ መዳን ያለባት አማናዊቷ መቅደስ ይቺ ቤተክርስቲያን ናት ነው የሚለው። ክብር ምስጋና ለስሙ ይሁን። ለምሳሌ ቅዱስ ሥጋውና ክቡር ደሙ ዳግመኛ ክርስቶስን ለብሳችኋል የተባለው የተጠመቃችሁላችሁ ክርስቶስን ለብሳችኋል የተባለው ጥምቀት የሚገኘው ቤት ነው፣ በቤተ ክርስቲያን ነው። ያመነ የተጠመቀ ይድናል። የድነት እያንዳንዱ ተግባሩ የሚፈጸምባት አማናዊቷ ወደብ ከሰማይ ጋር የምታገናኝ መላእክት የማይለዩባት ይህች ቤተ ክርስቲያን ስለሆነ ስለዚህ ቅብብሎች ማለት ነው። ወይንም ደግሞ ትናንትና አባቶቻችን እግዚአብሔርን ሲያመልኩ አምልኮቱን በምን አይነት መልኩ
እንደተቀበል በምን አይነት መልኩ መጓዝ እንዳለብን ዛሬ 100ኛውን ዓመት ተቀብለናል። ክብር ምስጋና ለስሙ ይሁን። እንደቀላል አይደለም። ጥቂት ደቂቃ እናንተ የእግዚአብሔር ቤተ መቅደስ ናችሁ በሚል እንማራለን። እስኪ ሁላችሁ እናንተ የማን ቤተ መቅደስ ናችሁ? በሉ የማን ቤተ መቅደስ? እናንተ የእግዚአብሔር ቤተ መቅደስ ናችሁ። አንተም መቅደሱ ለእግዚአብሔር ይላል ቅዱስ ጳውሎስ። ከሱና 19 ላይ ይላል እናንተ የእግዚአብሔር እርሻዎች ናችሁ ነው የሚለው። የእግዚአብሔር ዘሩ የእግዚአብሔር ቃል የሚዘራባችሁ ነው የሚለው። የማን ቃል የሚዘራባችሁ? የእግዚአብሔር ቃል የሚዘራባችሁ መልካሞች እርሻዎች ናችሁ ይላል። እግዚአብሔር መልካም እርሻ ያደርጋል። ጥሩ ዘር የሚዘራበት ምን አይነት ዘር ነው ያልኳችሁ? ጥሩ የእግዚአብሔር ቃል ዘሩ ይሄ ነው። ትክክለኛ ዘር የእግዚአብሔር ቃል የሚዘራባችሁ መልካም እርሻዎች ናችሁ ነው የሚለው። ልባችንን መልካም እርሻ ያደርግልን። የማን ቃል የሚዘራበት ንገረው ነው። ሐዋርያው ቅዱስ ዮሐንስ በወንጌሉ ላይ ቀዳሚው ቃል ቃለ እግዚአብሔር ወይም እግዚአብሔር ባለበት የእግዚአብሔር ቃል የተባለው የሚዳሰስ ነው ይላል። የማይዳሰስ አይደለም። አንድ ሁለት ሶስት ነገሮች አሉ። ቦርፎሪኮን አትረጋውንና አፍሪኮን ይሄ ቃለ መላእክት፣ ቃለ ነቢያት፣ ቃለ ሰው የሚላል የማይዳሰሱ ናቸው ሶስቱ። ቃለ ነቢያት ማለት በትክክል ከእግዚአብሔር ወደ ነቢያት ከነቢያቱ ወደ ሰው ልጆች የሚላል የማይዳሰስ ግን የሚጠግን ማለት ነው። እግዚአብሔር በቃሉ በኩል ይጠግናል። አዎ ይጠግናል። እግዚአብሔር ብዙ የደከም የዛን ሰዎች ስላለ ነው። ለምንድን ነው ተራራውን የወጣቸው? ለምንድን ነው ወደ መቅደሱ የመጣቸው? በእግዚአብሔር ቃል የፈረሰ ማንነት እንዲተክልና እንዲበረታ ነው። ሰው ጉልበቱ የሚይዝ ነው። ሰው አቅም አልባ የሚሆነው እግዚአብሔር ቃል ስር ብቻ። ከማን ቃል ስር? እግዚአብሔር በቃሉ በኩል ያበርታል ሁላችንም። አሁን በግራ በቀኝ እያንዳንዱ አቅጣጫዎች ላይ የምናየው ድካምና ኃጢአት በደል ነው። እግዚአብሔር ቃል ያፈገፈጉና የኃጢአት ልብስ ለብሰው የእግዚአብሔር የቃሉን ጉልበት ያለበሱ እርቃናቸውን የቆሙ ናቸው። እግዚአብሔር ወደ ጸጋው ዙፋን ይመልሰን ሁላችንም። ተወዳጆች የእግዚአብሔር ልጆች አንድ ነገር ልበላችሁ። ቃለ መላእክት፣ ቃለ ነቢያት እነዚህ ስለው የተባሉ ግን የሚዳስሰው ቃል የእግዚአብሔር ቃል ቃል አብ ሕያው ዘወረደ የተባለው ያ የዓለም ሁሉ መድኃኒት የድንግል ማርያም ልጅ አማኑኤል ኢየሱስ መድኃኒት ነው። ክብር ምስጋና ለስሙ ይሁን። አሁን ማየት ያለብን ቃለ እግዚአብሔር የሚያጽናናንና የምንጸናበት ከሆነ ከእግዚአብሔር ቃል ብቻ ጋር ተጣበቁ። ከማን ጋር ተጣበቁ? ከማን ጋር? ከእግዚአብሔር ቃል መጣበቅ ነው። ከእውነት ከጽድቅ ከቤተ ክርስቲያን ከንስሐ በተለየን ጊዜ ሁል ጊዜ ማንነታችን መንፈሳዊ ማንነታችን ዝሮ አሁን ያለንበት ሁኔታ ላይ ደርሰናል። እንሻገራለን። ይሄንን እውነት አሰብ ንገሩ። እውነት ትናንትና በእግዚአብሔር ቃል የተጣበቅንና ከእግዚአብሔር ቃል የተለየንበት ጊዜ ጉባኤው የእግዚአብሔር ወንጌል ታላቁ ሁል ጊዜ የማይለየንና ከተለየን በኋላ ግን ጊዜያቱ ይለያያሉ። ክርስትና ክርስቶስን ማየት ነው። እደግማለሁ። ማንን ማየት ነው? እባካችሁ ንገሩ። ክርስትና ማንን ማየት ነው? ክርስቶስን ማየት ነው። ክርስትና ክርስቶስን መኖር ነው። ክርስትና ክርስቶስን መናገር ነው። ክርስትና በትክክል ሰማያዊ ማንነትን መዳሰስ ነው። ይዳሰሳል። ያ ነው ክርስትና ከሁሉ በላይ ነው። ዛሬ ክርስትናን ወደ ጎን ስላደረግን ከክርስቶስ ርቀን ስጋዊ ማንነታችን እያነጣጠለን እያበላላን ነው። ወደ ሰማያዊ ማንነትና መንፈሳዊ ጸጋ እግዚአብሔር ሁላችን ይመልሰን። አሜን በሉ። ለዚህ ነው ክርስቲያኖች ስትሆኑ ሰማያውያን ናችሁ እንጂ ምድራውያን አይደላችሁም። ስለ ራሳችሁ አይደለም፣ ስለ ሰማያዊ ማንነታችሁ ነው። ቤተ ክርስቲያን ለዚህ ነው በምድር ሆና ወደ ሰማይ የምታሻግረን ድልድዩ መሰላል ሆና የትኛውም ሰዓት ላይ በዚህ ዓለም ላይ ተስፋ ስንቆርጥ ሁለተኛው ሀገር አለን። የትኛው ሀገር ነገሩ? ሰማያዊ ሀገር በሉ እስኪ። ይህንን የሰጠን ክብር ምስጋና ለስሙ ይሁን። ምድራውያን ላይ የሚጎሳቀሉ በትክክል የሚኖሩ በክርስቶስ የሚኖሩ በእውነት በሃይማኖት የሚኖሩ ጎስቋሎች ናቸው። በጣም ያሳዝናሉ። ቅዱስ ጳውሎስ አካለ ሥጋው ላይ ሙሉ ጤንነት የለውም፣ መንፈሳዊ ማንነቱ ግን ሙሉ ጤንነት አለው። ይሰማችሁ አይደል? ከሰለስቱ ምዕት በተለይ ኩማር ዘበራት የተባለው ሙሉ አካል የለውም፣ ግን ክርስቶስ አለው። ክርስቶስ ይኖረን። አሜን በሉ። እውነት ነው። ሃይማኖት ይኖረን። አሜን በሉ። ያኔ ነው ጉልበት፣ ያኔ ነው ውድቀት፣ ያኔ ነው ኪሳራ፣ ያኔ ነው። ሁሌ በክርስቶስ ስትኖሩ ግን ብሎች ናቸው።
ይሄንንማ ጥላችሁን የምትሄዱ ጥለን እንሄዳለን። አይን፣ አፍንጫ፣ እግር የትኛው ነው? እነዚህ እኮ የሚያምፁ አካላት ናቸው። ዓለምን ሁለት የከፈለ እነዚህ የስሜት ሕዋሶቻችን ናቸው። አይን ያላየው እያየ፣ ጆሮ ያልሰማው እየሰማ፣ እግር ወደማይፈለገው እየሄደ፣ እጅ በረከትን ጽድቅን ማድረግ ሲገባ ክፋትን እያደረገ፣ ስለዚህ የስሜት ሕዋሶቻችን ስላመፁብን ለአመፅ ተሰልፈናል። እግዚአብሔር ለጽድቅ እንድንሰለፍ ቅዱስና መልካም ፈቃድ ይሆንልን። እየሰማችሁ ነው? ከስሜት አካሎቻችን ትልቁ መሪ ማን ነው? ምን ይሰማል? ማን እሱ? ጭንቅላት ነው። ለምን የበላይ አካል ሆነ? እያንዳንዱ ታች ነው ያለው። ለምሳሌ እጅ ከአይምሮ ታች ነው። አይን ከአይምሮ ወሳኝ ነው። አይምሮ ዳኛው አይምሮ ነው። ሰው አይምሮ ከተዛባ እንኳን በመንፈሳዊ ዓለም በስጋዊ ዓለም መኖር አይችልም። አስተዋዮች ሆነን እንድንኖር እግዚአብሔር ይርዳል። ጥቂት ነገር ልበላችሁ። እናንተ በሉት የማን ቤተ መቅደስ ናችሁ? የእግዚአብሔር ማደሪያዎች ናችሁ። ሰው በአንድ ጊዜ ለሁለት ነገር ማደሪያ ሊሆን አይችልም። ሰው ወይ እግዚአብሔር ነው ማደሪያ መሆን የሚችለው ወይ ለሌላ አካል ለሰይጣን ነው። በእግዚአብሔር ማደሪያዎች እንድንሆን ይርዳል። የማን ቤተ መቅደስ? የእግዚአብሔር ቤተ መቅደስ ናችኋል። በእግዚአብሔር ቤተ መቅደስ ውስጥ የሚከናወነው አምልኮተ እግዚአብሔር ብቻ ነው። የማን አምልኮት? የእግዚአብሔር አምልኮት ብቻ ነው። ሰው የእግዚአብሔር ማደሪያ ከሆነ እነዚህ ቅዱስ ጳውሎስ በገላትያ መልእክቱ በተለይም በአምስተኛው ክፍል ላይ ያስቀመጠ እነዚህ በስሜት ሕዋሶች የሚገለጥና በመንፈሳዊ ሕዋስ የሚገለጥ ነው። ስጋዊነትና መንፈሳዊነት ነው። ይኸውላችሁ ዓለም ለሁለት ነገር የተስተካከለች ናት። ጨለማም በዚህ ዓለም ውስጥ አለ፣ ብርሃንም አለ። ደጋጎችም በዚህ ዓለም ይኖራል፣ ክፎችም በዚህ ዓለም ይኖራል። ጨለማም በዚህ ዓለም አለ፣ ብርሃንም አለ። ተቃራኒ ነገሮች በዚህ ዓለም አሉ። የሰው ልጅ ምርጫ ነው። ስለዚህ ምርጫው ነው በየትኛው በአይምሮ መንፈሳዊ ማንነት ወደሚፈልገው መድረስ የሚችለው ሁሉ ጊዜ በመንፈሳዊ ማንነቱ ነው። እግዚአብሔር መንፈሳዊ ማንነትን ይስጠን። ሰማችኋል? አዎ ልጨርስ ነው፣ ግድ የለም። የማን ቤተ መቅደስ ናችሁ? የእግዚአብሔር ቤተ መቅደስ ናችሁ። ያውም ደግሞ ክርስቶስ ዋጋ የከፈለባችሁ የክርስቶስ ደም የተከፈለበት ዋጋ አካል ይዘናል። ክብር ምስጋና ለስሙ ይሁን። አዎቶቶ እግዚአብሔር ወሳባለ ቅዱስ ጳውሎስ የእግዚአብሔር ሕግ በእኔ ውስጥ መኖር መልካም ነው። የማን ሕግ? በማርያም ንገሩ። የማን ሕግ? አሁን አንድ ጥያቄ ጠይቃቸዋለሁ። በእናንተ ውስጥ የእግዚአብሔር ሕግ ነው ያለው የዓለም ሕግ ነው? በሉ መስክሯ። በእኛ ውስጥ ቀንን ጨምሮ እናንተ የራሳችሁን ተናገሩ። አሁን በእናንተ ውስጥ የእግዚአብሔር ሕግ ነው የሚበዛ የዚህ ዓለም ሕግ ነው? የዓለም ሕግ የምትለው እስኪ የዓለም ሕግ የሚል እስኪ የዓለም ሕግ የሚላቸው እግዚአብሔር ሕግ የሚል ተቀላቅለ ስለምንኖር ነው። በእናንተ ውስጥ በአካላችሁ፣ በአይምሯችሁ፣ በሀሳባችሁ ውስጥ የማን ሕግ ነው የሚበልጠው? የማን ሕግ ነው? የእግዚአብሔር ሕግ ነው የዓለም ሕግ ነው? ጥሩ ነው። የእግዚአብሔር ሕግ ካላችሁ የታለ ፍቅር ነው? የታለ እውነት? መበላላት የለም። ስለዚህ የእግዚአብሔር ሕግ ከሆነ እኮ ጠላትን ውደድ ይላል። ወዳጆቻችን ወዳቸዋለን። ስለዚህ የዓለም ሕግ እየመራን ነው። እግዚአብሔር ወደ ሕጉ ይመልሰን ሁላችንም። ቅዱስ ጳውሎስ ሐዋርያው ሕግ እግዚአብሔር በውስተ አባልየ የእግዚአብሔር ሕግ በእኔ ውስጥ መኖር መልካም ነው። ግን አለ የእግዚአብሔር ሕግ በእኔ ውስጥ መኖር መልካም ሆኖ ሳለ ከእግዚአብሔር ሕግ ይልቅ የዓለም ሕግ ይመራኛል። አፍቅር ቢጸከ ከመ ነፍስከ የሚለውን ትቼ ስለዚህ ወንድምን እንደራስህ ውደድ እያለ እየነገረኝ እኔ ግን ወንድሜን እጠላለሁ። ቅድም ዝማሬን አልሰማችሁ? ወንድሜን ጠልቼ በፊትህ መቆሜ በእግዚአብሔር ፊት ነው የሚደረጉ እምን ያደርጉ ውስተ ሰማይ አንተ ወንኖር ኩስቅ ላይ ወደ ሰማይ ይወጣ በዚህ አለ ወደ ጥልቁ ብገባ በዚህ አለ አንተ ፊት ወዴት እሄዳለሁ አለ። እግዚአብሔር በፊቱ ጽድቅ እንድንፈጽም እግዚአብሔር ይርዳል። ይሄ ወንጌል ወደ ጽድቅ የምንመለስበት ነው። ይሄ ወንጌል ወደ ፍቅር የምንመለስበት ነው። ይሄ ወንጌል ወደ እውነት የምንመለስበት ነው። ይሄ ወንጌል በቅድስናው ተራራ በመቅደሱ በቤተ ክርስቲያን እንድንኖር ነው። ይሄ ወንጌል ከክፋቱ ማማ ወጥተን ከክፋቱ ስራ ወጥተን ወደ እግዚአብሔር ወደ በረከቱ ተራራ ወደ ቅድስናው ተራራ ወደ አምልኮቱ ወደ እሱ የምንቀርብበት ነው። ክብረ ምስጋና ለስሙ ይሁን። አመስግኑ እግዚአብሔር። ስለዚህ እናንተ የእግዚአብሔር ቤተ መቅደስ መጀመሪያ የእግዚአብሔር ቤተ መቅደስ ያውም አካሎቻችሁ ነው። የትኛችሁ ነው? እናንተ ናችሁ። ሁለተኛ ህብረታችሁ የማን ቤተ መቅደስ ነው? የእግዚአብሔር ቤተ መቅደስ ናችሁ። ህብረታችሁ አለ። ይሄ ህብረት ይሄ ጉባኤ የማን ቤተ መቅደስ ነው? የእግዚአብሔር ቤተ መቅደስ ነው። ሌላው ይሄ ነው ሁልጊዜ ቃሉ የሚነገርበት
ሁል ጊዜ የበጉ ዙፋን የሚገኝበት ቅዱስ ሥጋውና ክቡር ደሙ የሚፈስበት ቤተ መቅደስ ናቸው አለ። እግዚአብሔር ቤተ መቅደሱ ያደርገን። ሁላችንም እግዚአብሔር ቤተ መቅደሱ ጣዖት ይሰራል ነገሩን ዛሬ ይሄ ነው ብዙ አይነት መልኩ ማለት ነው። ስለዚህ ተወዳጆች የእግዚአብሔር ልጆች ሰፊውን ጉባኤ ከነገ ጀምረን ስለምናከናውነው ሁላችሁ በጉባኤ እንዳትለዩ። ዳይ ንጉዳን ጉራቻን ከቢዋን ተይፊ ከመጃዋቂው ፍቀብደን ከመጃመን ፍቅስን ፍቀብደን ከመጃው ፍቀብደን የሮማከም ጉራዋቂው ተጣበቅና ይሰገድ ይፈቱዳፍ ለማመስገን ለዝማሬ ለአምልኮት ለትምህርት ሁሉ ከዚህ ጉባኤ ሳንለይ በሃይማኖት ሰንተን እንኖር። ዛሬ የፈረሰ ማንነታችን እንዲጠገን በእግዚአብሔር ቃል በኃይል በእውነት በጽድቅ በፊቱ እንድንመላለስ ዛሬ የምናየው ነገር ሁሉ በወንጌል ካልተሸነፈ ከባድ ነው። እግዚአብሔር ከሁላችን ጋር ይሁን።